ኦንሊ ጂሰሶች አሁንስ አበዛችሁት። አሁንስ ወጥ ረገጣችሁ የሚለውን ሰምተን እንመለስ። ጥያቄ ይመለሳል እንጂ እግዚአብሔር ሁለት አይሆንም። ጥያቄሽ ይመለሳል እንጂ እግዚአብሔር ሶስት አይሆንም። አይዟችሁ፣ ካፌ ክፉ ቃል ለመስማት ከሆነ የመጣችሁት የለም ክፉ ነገር አልናገርም። ይሄ መልእክት ይሄን ቪዲዮ ለምታዩ አዎ ለእናንተ ነው። እህቴ ላንቺ፣ ወንድሜ ላንተ። ጥያቄያችሁ ይመለሳል እንጂ እግዚአብሔር መቼም ሶስት አይሆንም። ይገባኛል፣ በቤተ ክርስቲያን በደል ምክንያት ከቤተ ክርስቲያን ወጣችሁ ሊሆን ይችላል፣ ወይም ከነጭራሹ የቤተ እምነቱ ተከታይ ላትሆኑ ትችላላችሁ። ነገር ግን ስላሴው ያድነኝ፣ ስላሴው ይጠብቀኝ የምትሉት ስላሴ ምናባዊ አይደለም። የተወሰኑ ሰዎች ተሰብስበው የተፈላሰፉበት ፍልስፍና ነው። ላልተጻፈና ምናባዊ ላልሆነ ነገር ለምንድን ነው እምነታችንን የምናባክነው? እግዚአብሔር ቃል በብሉይ ኪዳን ዘዳግም 6:4 ላይ እግዚአብሔር አንድ እንደሆነ ግልጽ አድርጎ ተናግሮ በአዲሱም ኪዳን ደግሞላችኋል፣ ደጋግሟል። እኛ እኮ መጽሐፍ ቅዱስ ውስጥ ምንም አይነት ነገር ጨምረን ወይም ቀነሰን አይደለም። እናንተ የምታምኑትን ያንን 66ቱ መጽሐፍ ራሱን ነው የምናምነው። እንዳልኳችሁ አልጨመርንም አልቀነስንም ምንም፣ ግን እናንተ እየጨመራችሁ ነው። እናንተ የምታምኑት በ66ቱ መጽሐፍ ከሆነ ስላሴ የሚለውን ነገር ሰርዙት፣ አፋችሁም አስወግዱ። ምክንያቱም 66ቱ ላይ አልተጻፈም። አይ ስላሴን አልፋታም አልለቀው የምትሉ ከሆነ 80 አሐዱ የሚባል መጽሐፍን መከተል አለባችሁ ወይም ማመን አለባችሁ። እሱ ደግሞ የሚገኘው በኦርቶዶክስ ቤተ እምነት ውስጥ ብቻ ነው። ስለዚህ 80 አሐዱ ማትቀበሉ ከሆነ በ66ቱ መጽሐፍ ከሆነ እምነታችሁ ስላሴ አልተጻፈም። ስላሴ ማለት ትርጉሙ ሶስት ማለት ነው። እግዚአብሔር ደግሞ ሶስት ሆኖ አያውቅም። የቀድሞውን ሕግና በጣም ጠንከር ያለውን ለሰው ልጅ ነፍስ ያልራራውን አሰራር ለመቀየር እንዲሁም ለሰውም ልጅ ምህረት ለማድረግ እግዚአብሔር ስጋ ለብሶ ወደ ምድር መጥቷል። ይህን የምናገረው ከራሴ አይደለም፣ መጽሐፍ ቅዱስ ራሱ ይናገራል። በዚህ ጉዳይ ጥያቄ ሀሳብ ካላችሁ መወያየት እንችላለን። ነገር ግን አትስሟቸው፣ አታውሯቸው፣ አትከራከሯቸው የሚሏችሁ ሰዎች ካሉ ኮንፊደንስ የላቸውም ወይም የታመኑት ነገር የተማመኑት ነገር ስለሌላቸው ነው ማለት ነው። አጥብቃችሁ ጠይቁ። ስላሴ የት ነው የተጻፈው? ማን ነው ስላሴ የሚል አስተምሮ ያመጣው? ከየት ነው የመጣው? ይሄን ስትጠይቁ ታብዳላችሁ፣ አትመራመሩ እያሏችሁ ከሆነ እውነት እየደበቋችሁ ነው። ለዚህ አምላክ ዘምራችሁ አገልግላችሁ እድሜያችሁን ሰጥታችሁ ህይወታችሁን ካባከናችሁ በኋላ መጨረሻችሁ ማያምር ከሆነ ምኑን አገለገላችሁት? ጎዶሎ የሆነን እምነት አትከተሉ። ኑ ከኛ ጋር ተቀላቀሉ። ቅዱስ ላይ የተጻፈን አንዳች ነገር አናስቀርም፣ አንዳች ነገርም ደግሞ አልፈን አንናገርም። እባካችሁ ወንድም እህቶቼ፣ እኔ ሃይማኖተኛ ሆኜ ወይም ለየትኛውም ሃይማኖት ጥላቻ ያለኝ ሰው ሆኜ አይደለም፣ ግን እውነታ መናገር ስላለብኝ ነው። በጣም አብዛኞቻችሁ እዚህ ሶሻል ሚዲያ ላይ ተከታይ ሆናችሁ ከተለያዩ ቤተ እምነቶች አላችሁ። ይህ መልእክት ምናልባት ለእናንተ ሊሆን ይችላል። ጠይቁ በደንብ። አሁንም ደጋግሜ የምነግራችሁ ስላሴ የሚለው ነገር ከየት ነው የመጣው? ጠይቁ።